የማይካደው የሰውነት ውስጣዊ ዜማ ድንበርን ቋንቋንና ማህበራዊ ስርዓትን ሁሉ በሚሻገር ከአንድ እውነተኛ የሰው ልጅ ተፈጥሮን ጀምር። በእድገት ጊዜ ህዋስ እንደምትጨምር ሁሉ ጋዝ የሚያመርት ድንቅ በየቀኑ ሰውነት የግድ ወደ ውጭ መውጣት ያለበትን የውስጣዊ ኬሚስትሪ ጥበብ ይከውን። እየተነጋገርን ያለነው በቀን ውስጥ ከ10 እስከ 20 በሚደርሱ ትርኢቶች አማካኝነት ስለሚወጣው ከ500 እስከ 1500 ሚሊ ሊትር ጋዝ በተለምዶ ፈስ ስለምንለው ነው። ነገር ግን ከመሸማቀቅ ወይ ሀፍረትህን ቀልባሽ የጦስ ዶሮ ከመፈለግ በፊት ይህንን ፈስ የሆድ ውስጥ ብልሽት ምልክት አይደለም። ይልቁንም በአንጀትህ ጥልቅ ክፍል ውስጥ ላለ ለአንተ ጥቅም ለሚሰራ እጅግ ረቂቅና ህያው ለሆነ ዓለም ቀጥተኛና ድምፅ ያለው ማስረጃ ነው። በውስጥ የሚመታ ውስብስብ ባዮሎጂያዊ ዜማ አንድ ረቂቆቹ ባለሙያዎች የአንጀት የቢሊዮን ህዋሳት ቅንጅት ወይም ኦርኬስትራ። ይህ ውስጥ ሙዚቃ ከየት ነው የሚመጣው? ጥቂቱ ክፍል ምግብ ስትመገብ አብረህ የዋጥከው አየር ቢሆንም አብዛኛው ግን በውስጥ የሚኖሩ የረቂቅ ህዋሳት የፈጠራ ውጤት። አንጀት ከሰው ልጅ ስልጣኔ በላይ ዕድሜ ካለውና እርዳኝ ልርዳ ከሚል ጥንታዊ ስምምነት ጋር አብረውህ የሚኖሩ የትሪሊዮን ባክቴሪያዎች መኖሪያ ነው። አንተ ለእነርሱ ምቹ መኖሪያና የማያቋርጥ የምግብ ምንጫቸው ነው። እነርሱ ደግሞ በምላሹ ወሳኝ ተግባራትን ያከናውኑልሃል። ለሰውነት ተጨማሪ ኃይል ያመነጫሉ። እንደ ቫይታሚን ቢ እና ኬ ያሉ ወሳኝ ንጥረ ነገሮችን ያመርታሉ። እንዲሁም የሰውነትን በሽታ የመከላከል ስርዓት በንቃት ያሰለጥናሉ። እነዚህን ጥቃቅን ተከራዮች ደስተኛና ውጤታማ ለማድረግ የግድ መመገብ አለ። የእነርሱ ተመራጭ ምግብ ደግሞ የአንተ ኢንዛይሞች ሊያፈርሱት የማይችሉት የምግብ ክፍል ነው። ይኸውም እንደ ባቄላ፣ ምስርና ጥራጥሬዎች ውስጥ የሚገኘው ውስብስብ ካርቦሃይድሬትና ቃጫ ወይም ፋይበር። ይህ ያልተፈጨ የተትረፈረፈ ምግብ ወደ ትልቁ አንጀት ሲደርስ የረቂቅ ህዋሳት ግብዣ ይጀምራል። በፍላት ሂደት የሚቀጥለው የምግብ መፈጨት ለጤና ጠቃሚ የሆኑ ውህዶችን የሚያስገኝ ሲሆን በጎንዮሽ ውጤትነት ደግሞ ጋዝን ያመርታል። እንግዲህ እያንዳንዱን የፈስ ድምፅ እንደ የምግብ ፍጭት ስርዓት እክል ሳይሆን ልሰማ የሚገባው ትሪሊዮን ዓመት ሲጋኝ ረቂቅ ህዋሳት ለአንተ እያደረጉልህ እንዳለ የአድናቆት ጭብጨባ። ስለዚህ ይህንን መረዳት እንደ ባቄላ ያሉ ጋዝ ያበዛሉ የሚባሉ ምግቦችን በአዲስ መነጽር እንድታይ ያደርግሃል። ከውስጥ ኦርኬስትራ ጋር እርቅ አውርደሃል ወይስ አሁንም ከዳር ሆነ ድምፁን ለመቆጣጠር በመታገሉ ልትገፋ እየታዘብ? ሁለት የዜማው ኬሚስትሪ። በዚያ ድምፅ ውስጥ ያለው እውነት ምንድን ነው? ለመሆኑ ይህ የጋዝ ስብጥር በትክክል ከምን የተሰራ? እጅግ ከፍተኛው ክፍል ማለትም 99 ከመቶ ያህሉ ሽታ የሌላቸው ጋዞች ድብልቅ ነው። እነዚህም ሃይድሮጂን፣ ካርቦን ዳይኦክሳይድ እና በሲሶ ያህል ሰዎች ላይ ደግሞ ሚቴን ናቸው። እነዚህ የውስጥ ክፍልህን የሚሞሉ ምንም ጉዳት የሌላቸውና የማይታዩ ፊኛዎች ናቸው። መጥፎ ሽታ የሚመጣው ግን ከጠቅላላው የጋዝ መጠን ውስጥ ከ1 በመቶ በታች ከሆነው ነገር ግን እጅግ ኃይለኛ ሰልፈር ካላቸው ውህዶች ነው። እንደ ሃይድሮጂን ሰልፋይድ፣ የበሰበሰ እንቁላል ሽታ ያሉ ኬሚካሎች የሚፈጠሩት የአንጀት ባክቴሪያዎች እንደ እንቁላል፣ ስጋና የተወሰኑ አትክልቶችን የመሰሉ በሰልፈር የበለጸጉ ምግቦችን ሲያፈርሱና ሲያብላሉ ነው። ይህ ከፍተኛ ፕሮቲን ያለው ምግብ ለምን ለየት ያለ ሽታ ያለው ፈስ እንደሚፈጠር ያብራራል። ድምፁ ግን ከሽታው ፍጹም የተለየና ከፊዚክስ ሕግ ጋር የተያያዘ ነው። የጋዙ ድምፅ ከፍተኛነትና ቅጥነት የሚወሰነው ጋዙ በሚወጣበት ፍጥነትና ጋዙ በሚያልፍባቸው የጡንቻዎች ጥብቅነት ነው። ዘና ያለ ጡንቻ ድምፅ አልባ ትንፋሽን ሲፈቅድ፣ ውጥረትና ከፍተኛ ግፊት ያለው ልቀት ግን ለዚያ እንደ ጡሩምባ ለሚሰማው ንዝረት ተጠያቂ ይሆናል። እና አንተ የትኛው ይበልጥ ግራ ያጋባ? ያልተጠበቀው ድምፅ ወይስ አልፎ አልፎ የሚፈጠረው ሽታ? ሚስጥሩን አብረን እንፍታው። የሚቆጠቁጥህን ጥያቄ በኮመንት አጋራኝ። በቀጣይ በዝርዝር ልመለስበት እችላለሁ። 3 ስምምነቱ ወደ ትርምስ ሲቀየር ችግር ያለበትን ፈስ መረዳት። አንዳንድ ጊዜ ውስጥ ዜማው ተስማሚ ኮንሰርት ሳይሆን እንደማይጣጣም ተደጋጋሚና ምቾት እንደሚነሳ የጩኸት ድምፅ ሊሰማ ይችላል። ይህ ለውጥ ብዙውን ጊዜ ግልጽ የሆነ ምክንያት አለ። አንዱና ዋነኛው የላክቶስ አለመስማም ላክቶስ ኢንቶሌራንስ ነው። ብዙ ሰዎች እድሜያቸው እየገፋ ሲሄድ ወይም ከህመም በኋላ በወተቱ ውስጥ የሚገኘውን ስኳር ለመፍጨት የሚያስፈልገውን ላክቴዝ የተባለ ኢንዛይም የማምረት አቅማቸው ይቀንሳል። ያልተፈጨ ላክቶስ
ወደ ትልቁ አንጀት ሲጎርፍ ጋዝ አምራች ለሆኑ ባክቴሪያዎች ድንገተኛ የስኳር ግብዣ ይሆንላቸዋል። ይህም ለቁርጠት፣ ለሆድ መነፋትና ለከፍተኛ የጋዝ መብዛት ምክንያት ይሆናል። በተመሳሳይ ሁኔታ ድንገተኛ የሆነ የፕሮቲን መጠን መጨመር አንጀትን ወደ ሰልፈር ማቀነባበሪያ ፋብሪካነት ሊቀይረው ይችላል። ውጤቱም አስቀድሞ እንደሚገመተው ለአፍንጫ የሚጎረብጥ ሽታ ማምረት ይሆናል። ከዚህም በላይ የሚያም የሆድ መነፋት ወይም በግልጽ የሚታይ የሆድ መወጠር ብዙ ጊዜ የሚያመለክተው ጋዝ መብዛቱን ሳይሆን መታገቱን ነው። መደበኛ የአንጀት እንቅስቃሴ መዛባት ወይም በምግብ መፈጨት ስርዓት ውስጥ የሚፈጠር የትራፊክ መጨናነቅ ጋዙ በከፍተኛ ግፊት ተጠራቅሞ ህመም እንዲፈጥርና በኋላም በከፍተኛ ፍንዳታ እንዲወጣ ያደርገዋል። ብዙዎቻችሁ ይህን አጋጣሚ እንዳለፋችሁ አምናለሁ። ከአንድ የተወሰነ የምግብ አይነት ጋር ተጣልታችሁ ካወቃችሁ ወይም የሆድ መነፋትን ለማስተናገድ የምትጠቀሙበት ብልህ መፍትሄ ካላችሁ ብቻችሁን አይደላችሁ። ያላችሁን እውቀትም ለሌላው ጠቃሚ ነው። የረዳችሁን ነገር በኮሜንት አጋሩ። የእናንተ ትንሽ ምክር ሌላ ሰው በጭንቀት የሚፈልገው ትልቁ መፍትሄ ሊሆን ይችላልና። 4 የውስጥ ስብስብህን መምራት ለባለሙያው ተግባራዊ ምክሮች። ግብህ የረቂቅ ሕዋሳትን ኦርኬስትራ ዝም ማሰኘት መሆን የለበትም። ምክንያቱም እነርሱን ከፋይበር ማስራብ የረጅም ጊዜ ጤናህን ይጎዳል። ይልቁንም ግብህ የተሻለ መሪ መሆን ነው። ቁልፉ ያለው በአያያዝ ላይ ነው። እንደ ወተት ያሉ ምግቦች ችግር ከሆኑብህ አስቀድመ የላክቴዝ ኢንዛይም ተጨማሪዎችን መውሰድ ትልቅ ለውጥ ያመጣል። የሰልፈር ሽታን ለመቀነስ ደግሞ በጣም ከፍተኛ ሰልፈር ያላቸውን ምግቦች በአንድ ጊዜ ከመመገብ ይልቅ በተለያዩ የፋይበር አይነቶች የተመጣጠነ አመጋገብ እንዲኖር ማድረግ ይመከራል። ለሆድ መነፋትና ምቾት ማጣት ደግሞ እንደ መራመድ ያሉ ረጋ ያሉ እንቅስቃሴዎች ጋዙ በመንገድ ላይ በቀላሉ እንዲጓዝ እንደሚያበረታታ የከበሮ ምት ያገለግላል። ምናልባትም ከሁሉ በላይ ኃይለኛው መሳሪያ በንቃት መታዘብ ነው። የምትመገባቸው ምግቦችና ተከትሎ የሚመጣውን የውስጥ ኮንሰርት በደብተር ላይ መመዝገብ ያንተን ለየት ያሉ ቀስቃሽ ምክንያቶች ለይተህ ለማወቅና አንተም ሆነ የባክቴሪያ ባንድህን በደስታ በስምምነት የሚያቆይ። 5 ታላቁና ጋዛማው ድርቅ። ይህ ሁሉ ለምን አስፈለገ? ጉዳዩን በጥልቅ ስንመለከተው የሆድ ጋዝ እንዲሁ ባዮሎጂያዊ እንግዳ ክስተት ወይም የመሳቂያ ቀልድ ብቻ አይደለም። ይልቁንም በመላው የእንስሳ ዓለም ውስጥ ያለ ትልቅ ትስስር ነው። ለምሳሌ ሄሪንግ የተባሉ አሳዎች በጨለማ ውቅያኖስ ውስጥ ለመግባባት ፈጣን የጋዝ ልቀቶችን ይጠቀማሉ። ምስጦች ደግሞ በምግብ መፈጨት ሂደት ውስጥ ምን ያህል ከፍተኛ ሚቴን ያመርታሉ መሰላል። ለዓለም አቀፉ የግሪን ሃውስ ጋዝ ልቀት የራሳቸውን ድርሻ እስከ ማበርከት ይደርሳሉ። ለእኛ ለሰዎች ደግሞ ጋዝ ከሌሎች እንስሳት ጋር የምንጋራው ተፈጥሯችንና እኛን በሕይወት የሚያቆየን ያ የማይታየውና የሚፈላው ዓለም ዕለታዊ አስቂኝ ማስታወሻ ነው። ከጋዝ ጋር ያለን ግንኙነት ከታሪክ ጋር የተቆራኘ ነው። ነፍሴ ከፈሱ ጋር አብራ ትወጣ ይሆን ብለው ይሰጉ ከነበሩ ጥንታውያን ፈላስፎች ጀምሮ በኩራት ፈሲፍሱ በሚለው ዝነኛ ጽሑፋቸው ከአፍረት ይልቅ ለምቾት ቅድሚያ እንዲሰጥ እስከ ሞገቱት ቤንጃሚን ፍራንክሊን ድረስ። ስለዚህ በሚቀጥለው ጊዜ በሆድ ውስጥ ድምፅ ስትሰማ ይህንን አስታውስ። አካል እየረበሸ አይደለም፣ ይልቁንም እጅግ ንቁና ወሳኝ የሆነ የህይወት ፌስቲቫል እያስተናገድክ ነው። ይህ ከአፍረት ወደ መረዳት ያደረግነው ጉዞ ይህንን ዓለም አቀፋዊ ተፈጥሮ በአዲስ መነጽር እንድታይ ካደረገ አንድ ትልቅ ውለታ አለ። ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ለዩቲዩብ አልጎሪዝም ሳይንሳዊና ጠቃሚ መረጃዎችን እንደምታደንቅ የሚሰጠው ምልክት ነውና የሰውነትን አስደናቂ አስቂኝና መሰረታዊ እውነታዎች ከኔ ጋር በመመርመር ለመቀጠል ሰብስክራይብ አድርግና የደውል ምልክቱንም ተጫን። እኔ እዚሁ ያለሁት ማንኛውንም ነውር የሚባል ነገር ሳንሸሽ የህይወትን አስደናቂ ትወራዎች በጋራ ለመመርመር ነው። በዚህ ኦርኬስትራ ውስጥ የሚሰማ ያንዳንዱ ዜማ ድምፅና ሽታ ከሌለው ጀምሮ እስከዚያ ደፋርና ጉልበተኛ ድምፅ ድረስ በውስጥ ስላለው እጅግ አስደናቂና ሕያው ስነ ምህዳር ምስክር ነው። ትርኢቱ በቀላሉ መቀጠል አለበት።